አልወስደው በቃ እድሌ ነው በቃ እድሌ ነው ትግል የምናይ ነው የምትለኝ አያቴ? ይልቅ አሪፍ ቁርስ እየሰራው ና ግባና እንብላ። የኛም አጋዥ እኮ አሪፍ ቁርስ ሰርታ ነው ሄደች። እኔ ሚኪን በጣም ነው የምፈራው። የለም እንዴ ዛሬ ምን አገባውስ? አያቴ አይ ይቅርብኝ። እስቲ ትንሽ ይርሳው ብዬ ነው። እቱ ጋር ደውሎ ያቃጠረብኝና የማገኘውን ዶላር አስቀርብኛል። እንዴ ያቃጠራ? አንተን የመሰለ አራዳ አያት አግኝተው ነው ግዴታቸው እኮ ነው። አይ እሱማ ልክ ነሽ። ምን አያቴ? አዲስ የተለቀቀ ሙዚቃ አለ እንዴ? ነው መቼም ጨዋታ አልቀበሙ። አንተ ልጅ ግን ምን ጫውልቻለሁ እንደዛ ልጅ ክብርና ሞገሱን ማን ይጠላል? እንደ ቀልድ ተበልቶ ምድያዊ ይጠፋል። ኧረ እባክህ አያቴ እባክህ ምን አለ ብትሰማኝ እኔን ተወኝ በቃ ስማኝ እምልህን ለምንድን ነው የማንሄደው እንዴ ለምንድን ነው አንተ ቆይ እንደ እድሜ የማትሆነው ምን አለ ሰከን ብትል ግን አንተ ሰውዬ በነገር ነው የምትሄድ ሂድ እኮ ና እንሂድ አሁን በቃ ጊዜ የለኝም Timber pulls it back to Mane, being urged to shoot. Mane, good cross to the far post. Wright spills it, and it's on the post and in! Can you believe it? It's the Wolves under 21. Yes! In the
94th minute. Wolves are level. It's 2-2, and there's still time to go and win it. እንዴት የቅጣት አያሰጥም? ያሰጣል እንጂ የማይሰጠው ቅጣት አያሰጥም። አሁንማ አሜሪካንን ማያትም አልመሰለኝም እንዴ። ይኸው ያልቃል እየተባለ ስንት ጊዜ ፈጀን። አክስቴ ወይ አላገባሁ ወይ አልወለድኩ አሜሪካን እንደናፈኩ እኮ ቀረሁኝ። አክስቴ ይሄ ምን ያስቸኩልሻል፣ ምን ይቸግርሻል የምትይውን ነገር ምንም አልወደውም። በቃ ከዚህ ሀገር መውጣት ነው የምፈልገው። ከዚህ ሀገር አስወጡኝ። መች ዝም አልን? ኤምባሲ ስንት ጊዜ ገብተሽ ተበላሸብን። ምንም ያልሞከርን አድርገሽ ለምንድን ነው የምታስቢኝ? እውነት አክስቴ እኔ ምርር ነው ያለኝ። በቃ ተስፋ ቆርጫለሁ። ቆይ ምን ተስፋ የሚያስቆርጥ ነገር አለ? በሀገርሽ ተንደላቀሽ ሊኖርሽ አይደለም እንዴ? እስቲ ንገሪኝ፣ ምን አጎደልንሽ? የሚቸግርሽ ነገር አለ እንዴ? እሱማ የለም አክስቴ። ቆይ ለምን ኤምባሲ ያለው ሁኔታ እንዲመቻች አታደርጉልኝም? እየሰማሽ ነው? ይኸውልሽ እኛ ጋር ያለውን ነገር ሁሉ ሞክረንልሻል። ለጠበቃ ምን ያህል እንደሚከፈል ብታውቂ ኖሮ እንደዚህ ባላልሽ ነበር። እሺ ካልሆነ ለምን አግብቶ የሚወስደኝ ሰው አትፈልጉልኝም? ማለቴ በብር ብናገኝ ጥሩ ነበር። እስኪ አንቺ ሞክሪ። ሄሎ ራይል፣ እየሰማሽ ነው? እዛው እናንተ ፈልጉ እንጂ እኔ ከየት አገኛለሁ እዚህ? ለማንኛውም ያለው ነገር ይሄ ነው። እኔ የምለው አጫዋችሽ እንዴት ናቸው? ጎረቤትሽ ማለት ነው። አክስቴ በዚህ ሰዓት ጋሽ ፋንታ ባይኖሩ ኖሮ ድብር ነበር የሚለኝ። ቆይ አንቺ ግን ለምንድን ነው ቦይፍሬንድ የማትፈልጊ? አየሁት እኮ ወንዱም ሴቱም ጥቅመኛ ብቻ ነው፣ ለጥቅም ብቻ ነው ሰውን የሚፈልገው። በዚህ ሰዓት እኔ ከጋሽ ፋንታ ውጭ ማንንም አልፈልግም። በቃ ስራ ላስፈታሽ፣ ማታ እናወራለን አክስቴ። ቢያንስ ጋሽ ፋንታ በስሜት አይፈትኑኝም፣ ፍቅር ምናምን እያሉ አይጃጃሉ። በዚህ ሰዓት ከጋሽ ፋንታ ውጭ ማንንም አልፈልግም።
ምን ነካ? እኛ ፋራ አይመቸን። አንቺ የጎረቤታችን ልጅ ትሻለሽ። ትመቸኛለሽ፣ በእውነት ትመቸኛለሽ። ኧረ እንደው አያቴ፣ ኧረ እባክህ እንደው በፈጠረ ልለምን። ምን ነው በምታምነው ሁሉ ልለምን። ኧረ ተው አያቴ ተረጋጋ። አንተ እኮ ባለ 90 ነህ። ምን ይጠበስ እንዴ? ምንድነው በዚህ እድሜ እንደዚህ የሚያወረገርግ? የአያት ልጅ እህል ፈጅ ወዲያውም ደግሞ ሰው አስፈጅ ይባላል። ካልጣመ መተው ትችላለህ። ትመቸኛለሽ፣ በእውነት ትመቸኛለሽ። ቆይ ግን አያቴ ነው ወይስ ታናሽ ወንድሜ ነው? የሰውዬ ጭራሽ የጎረቤት ኮረዳ እየጎተተ እኮ ቤቱን ጭፈራ ቤት አደረገው። እኔ ግራ ገብቶኛል። ያንቺ ዶላር እንዳይቀርበት ሲል ይሰማሻል። እንደ እድሜው እንዲሆን እባክሽ ምከሪ በእናትሽ። እኔ እዚህ በሰቀቀን አለኩኝ። ግቢ ውስጥ መውጫ መግቢያ ሁሉ በቃ ግራ ገባኝ። እንደ እድሜው ሊሆንልኝ አልቻለም እኮ መሳቂያው እንኩኝ በእናትሽ። ያው ጀመረልሽ። አንተ ፋራ ተው። እኔ አንተ ነገር ስልችት ብሎኛል። ስልችት እንዴ! ምን አለበት ቆይ አንተ እንደ እድሜ ብትሆን ተው፣ እንደ እድሜውን ተው። ግን ይሄው እዚህ ቤት ከመጣን ጀምሮ እንደ ህፃን ያደርጋል፣ እንደ ዳንሰኛ ያደርጋል። ኧረ ተው አያቴ፣ እንደ እድሜውን ተው። ጭንቃል ሁለተኛ እንዳትደግማት እሺ? ነው እንዳትደግማት። እንግዲያውስ እኔ አሁኑን ወደ እናቴ ቤት እሄዳለሁ። እንጀራ አባትን ከቻልከው እንጀራ አባትን ምን አሁን ካንተ እንጀራ አባት 10 እጅ አይሻልም? አሁን ካለው አያቴ እሱ ጋር ሄጄ እሱ እንደፈለገ ቢያደርገኝ ይሻለኛል። ምን እንደ ዘቤት ይደም መንገዱን ጥርቅ ያርግ። አያቴ ተው፣ እሱ እሺ፣ ተረጋጋ አንተ። በቃ ምንም ችግር የለውም፣ ምንም አይሆንም እኮ እሱ። አያቴ ወጣት አይደል እንዴ? ምንድነው እንደዚህ የሚያደርገው? ፈታ አይደል? ጋቢ ለብሰህ ጭራህን እያወዛወዝክ አርፈህ ተቀመጥ እኮ ነው የሚለኝ። ኧረ ለማብለ እባክህ ተው። አሰሚም እንዴ እናቴ ጋር እሄዳለሁ እያለ ሲያስፈራራኝ ሂድ፣ ተው ሂድ፣ እኔ አለሁልህ። እሱ እንኳን አይሆንም። ለምን አይሆንም? ምን ሆነህ ነው ዛሬ ደግሞ በቀን ማተኝ? ልተኛበት
በቀናተኛ በእናትህ ተነሳ ዛሬ አያቴ ለተኛበት እስቲ ልረፍበት አያቴ በእናትህ በጣም ደብሮኛል ተነሳ እኔ ምልሽ እኩያሽ ጅበላብሽ እንዴ አያቴ እኮ ነው እኩያሽ አረግሽው እንዴ ምንድነው አንቺ ግሬ ሲወጣ እየጠበቅሽ እየመጣሽ እዚህ ከሱ ጋር ማይሆን ነገር የምታረጊው ይኸውልህ ሚኪዬ ይሄን ወደዛ ተይው ስርዓትሽን ያዢ ነግሬሻለሁ ይኸውልህ እሳቸውን እንጂ እኔን መቆጣት አትችልም እሺ አላበዛውም እንዴ እባክሽ ስትፈልጊ ጠርግ በይ ኧረ እናትና አባቴ ተጣሉ ያው እሷም ሌላ ግብታ ኑሮ ስትጀምር እኔም ወደዚህ መጣሁ አያት ግን በወጣትነታቸው አልጨፈሩም አይደል አያት ስለሆነ የወጣትነት መረጃ የለኝም ደግሞ ብዙ ጊዜ ኖሮ ድሬዳዋ ነው ታዲያ ምን ተሻለ ለኔም ለሱም ሲባል እኮ እድሜውን መምሰል ይኖርበታል እዚህ ግቢ ራሱ እኮ በሱ ምክንያት እያፈርኩ ነው ይኸውልህ ሚኪዬ በልህ የሚሆን ነገር የለም እሺ አንተ ተረጋጋ ከይቅርታ ጋር ግን አንተ ምን ያስደስታል ጸጥታና ተፈጥሮ ያዝናናኛል የሥራ ሁኔታ እንዴት ሆነልህ በቃ ወጥተህ ቀረህ ኧረ አለቃው ሰይጣን ነው በእርግጥ እኔ የገንዘብ ችግር የለብኝም ብዙም አያሳስበኝም ግን ትንሽ የሚያሳስበኝ የአያቴ ጉዳይ ነው እንደዚህ ነው ኤኒዌይስ አንቺ የውጭ ፕሮሰስ ላይ ነሽ መሰለኝ ስቃይ ላይ ብትለው ይሻላል እባክህ አንተ ግን ከሀገር ውጭ መውጣት አትፈልግም እህቴ ብር ትልካለች እንጂ እኔ በምትነግረኝ ነገሮች ከሀገር የመውጣት ሐሳቡ ምንም የለኝም እኔ ግን በድኔ ነው እዚህ ያለው ኧረ ያከራይ ስልክ ጠፍቶብኛል በእናትህ ምን ይሻለኛል አያቴ እኮ እኩያሽ አረግሽው እንዴ ምንድነው አንቺ ግሬ ሲወጣ እየጠበቅሽ እየመጣሽ እዚህ ከሱ ጋር ማይሆን ነገር የምታረጊው ያን የመሰለ መግባባታችን የወሰደብን ምንድነው ከአያቱ ጋር ጓደኛ መሆኔ ነው ወይስ የኔ ሙዚቃ ጭፈራ መውደድ ነው ምንድነው በቃ ልጁ ዝም ብሎ እየተነሳ ይቀያየራል ኡፍ በቃ የቤት ጭፈራ ቤት ሆኖ ቀረ ማለት ነው ታምር አንቺም ተው እንደማለት አብረሽ ታዳምቂያለሽ ጎረምሳው ስራው እንዴት ሆነ ጭፈራው እንዴት ሆነ ካብልካም ሆነ ነው
ድሮ የሚደንሱ ነበር። ድሮ ጭምት ነበርኩኝ። አሁን ነው መደነስ የጀመርኩት። እኔም እንዳርሶ መደነስ ፈልጋለሁ። ታዲያ ምን አለ እንለማመዳለን፣ እንደንሳለን። በቃ ግን ዛሬ እንዳንጫወት ትንሽ ርቦኛል። ጥያችሁ ልሄድ ነው። ረመተኛት ዲ በሲድ ሚደ ድካም ፋውል ማት እንግሊዘኛ ግብልኝ ዘዋልሽ አያቴ ትንሽ እያስቸገረ ነው። ይኸው ቤተክርስቲያን በመመላለሻ እድሜው እሱ አስረሽ ምቾ ሆኗል ስራው። በቃ እኔ ግራ ገባኝ እኮ መጨፈር ወደዛ ወደዚህ ማለት በእድሜ በጣም ከሚበልጣቸው ልጆች ጋር ዝም ብሎ ወደዛ ወደዚህ ማለት እኔ ግራ ገባኝ እኮ። እሺ ምን ላድርገው? ይሁላት በልጅነቱ በጭምታ ስለኖረ ዛሬ ግዴለም ያድርገው። በኋላ ሲሰለቸው ይተዋል። ስለ መች ነው የሚሰለቸው? አንድ እግሩ እኮ ጉድጓድ ገብቷል። ከዚህ በኋላ ለየትኛው እድሜውን ይሰለቸዋል የሚባለው? ይሁን አታየኝም እንዴ? ያው በዚህ እድሜው ኳስ እያየው ጮሃለሁ፣ ፎክራለሁ፣ ጨቃጨቃለሁ፣ እናገራለሁ። ያው ሳልወድ ገባበት መውጣት አቃተኝ። አይ ጋሽ ውበት የኳሱ እኮ ይሻላል፣ የእርሶ ይሻላል። ከሱ እዛ ከልጅ ልጁ ከምትሆን ሴት ጋር እየተያያዘ ከአንድ ጎረቤት ይኮረዳለች ከሷ ጋር ተያይዞ አስረሽ ምቹ ከሚጨፍር እንደው የእርሶ ኳስ እኮ እድሜ ገደብ የለውም፣ ጾታ አይለይም። በዚህ እድሜ ስፖርታዊ ክንውን ነው። እዛ ዝም ብሎ እየሄደ ከልጅ ልጅ ከምትሆነው ሴት ጋር እንጣጥ ከሚል እንዴ እኔ እሱ እኮ እኔን ነበር በዚህ ሰዓት መምከር የነበረበት። ይኸውልህ ይልቅ የሆነ ዘዴ ነገር ፈልግ እሱን ለማስተው እንጂ እልህ አትገባ። ሽሚኪ ነገሩ ሁሉ ሌላ ነው። እኔ ግራ ገባኝ እኮ እንዴ እኔንም በቃ ይኸው በምኖርበት ግቢ ውስጥ መሳቂያ ሆንኩኝ። ስገባ ስወጣ እየተሳቀቅኩ ነው የምወጣው የምገባው በሱ ምክንያት። ግዴለህም ሚኪ ግዴለህም፣ የሚቆጨን ነገር አታድርግ። በቃ ምን አደርገዋለሁ? ስጋዬ ነው እንግዲህ እኔ ቆርጬ አልጥለው። ኩሽ በቃ ኩሽ በቃ ጥሩ አደረግ።
Magnolia town was humming, smoke lay on the ground. Yeah, Magnolia town was humming, smoke lay on the ground. In no face I recognize, and my baby. ቆይ የፋንታ ሳይንስ የእናንተን እንዲሞን ልክ ነው? ራሄል ምን ይሆንሽ ነው? ታሪኬ አያቴ እስከመቼ ነው እንደዚህ ሆኖ የሚቀጥለው? እስቲ ንገሪ። እንግዲህ ፈጣሪ ልብ እንዲሰጠው መለመን ነው። የኔ ልጅ ከእህት ጋር ተመካክራችሁ የሆነ ነገር ለማድረግ ሞክሩ። ይኸውልህ ልጄ ወደ እኮ አይደለም ሰው ወደ መሰለህ ተለክፎ እኮ ነው። ያለ እድሜ እንደዚህ ሆኗል ብለህ እንዴት ታስባለህ? አንቺ ፊት ነው የምነግራት። አርፋ ትቀመጥ እንደሆነ አርፋ ትቀመጥ፣ ካለበለዚያ ግን ያልሆነ ነገር ውስጥ ነው የምትከተኝ። ብዙ ጊዜ ታግሻታለሁ። እንደውም የአባቱን ክብር እንዲመልስ ብትረጁ መልካም ነው። ለስካሁኑ በጣም ይቅርታ አድርግልኝ እሺ። ከዚህ በኋላ አይለመደኝም። ደግሞ የአያቴን ቀልብ ለመመለስ አብሬ ኮኜ ለመስራት ቃል እገባላለሁ። እና አያቴን የምመልስበት ነገር ምንም አላገኘሽ? ያው ባንዴ ሁሉም ነገር አይሆንም። መጀመሪያ እኔ እናንተ ተስማምተን ማሳየት አለብን። ቀጣይ ደግሞ ወንድ ልጅ እንደዚህ ግርግር ሲፈጥር በጣም ይደብረኛል። እዚሁ ሆኖ ያወራ። ይሄኔ እኮ አንዲት ሸፋፋ ፍቅሮ ነው እንዲህ ቅልጥ ያለው። ምንድነው ችግር አለ? አጋዧ ናት እባክሽ። ሌላ ሰው ፈልጋ አልመጣም እያለች ነው። እና ምን ችግር አለው? እንደሱ አይነት ሌላ ተመላላሽ ይመጣል። ቢሆንም ጥሩ ሰው ነበረች እባክሽ። አያቴ ደግሞ ሙያዋን ይወደው ነበር። በቃ የምትፈልጉትን እስክታገኙ ድረስ ነው ያበስልላችኋለሁ። ያው ታውቃለህ፣ አያቴ ደግሞ የኔን ሙያ ይወደዋል። አይ ሰው ማስቸገር የለብንም እባክሽ ልጅ። ቆይ እንደውም ደላላዋ ጋር ልደውል። ይሄ ሰውዬ ግን ጤነኛ ነው? አሁን ደላላ ለማውራት እዛ ድረስ መጓዝ ያስፈልጋል? እዚህ ሆኖ ያወራል? ምን ልጅ ነው?
አልሰማክ? አያቴ 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 ምንድነው? ንቃ እንዴ! ስማኝማ ሚኪ የት ነው? የማለት ነች? ሚኪ የት ነው? አሁን አልነበረም እንዴ? እስቲ ግን መኝታ ቤት ተኝቶ ይሆናል ፈልጊው። የማን ልጅ ነች? እንካሽ ለማንኛውም ሚኪ ግን አንገቱን ደፍቶ አንገት ደፊ አሉ። ለማንኛውም እስካሁን ድረስ እኔ አሳድግ ያለው ካሁን በኋላ ደግሞ እናንተ አሳድጉ ብላለች እናትየዋ። ይኸው ልጅን ተረከበኝ። የሚኪ ልጅ ናት። ሚኪ ሚኪ አንበሳ አንበሳ ሚኪ አንበሳ ሚኪ አንበሳ ያት የኔ ልጅ ስለመሆኗ ምንም እርግጠኛ አይደለሁም። ይልቅ የሰው ልጅ ብንመልስ ነው የሚሻለው። እኔ ማሳደግ አልፈልግም የሰው ልጅ። ከዚህ በላይ እርግጠኛ መሆን አለ እንዴ? ቁርብት እኮ አንተን ነው የምትመስለው። ያረ ጭራሽ ምኗም አይመስልም። እኔም በእናትህ እስቲያት ምናችን ነው የሚመሳሰለው? ጭራሽ አትመስልም። እኔ እንዴ አትና ሚኪ ምን አይነት ጣጣ ውስጥ ነው የገባው? ይላቲ ይልቅ እኔ በጣም የምወዳት ልጅ አለች እና እሷን እንድታጋባኝ ነው የምፈልገው። እችን ለማን ጥለህ? ስማ እኔ አይደለችም እንዴ? ስንቴ ነው የምናገር? ዝም በል። ስማ አንተ ከ10 ሴት ለመውለድ ትፈልጋለህ እንዴ? በእኛ ዘር ውስጥ እንደዚህ አይነት ነገር የለም። ይልቅ እናቷን እዚህ ይዛሃት ነው። ከዛስ ህይወት ይቀጥላል። ጭራሽ? አዎ። ወደ መዝናኛ የት ነው ይዛት የምትሄደው እንዴ? የሰው ልጅ ምን ልታረግ ነው? የኔ ልጅ አይደለችም። እሺ አሁን የሰው ልጅ የት ይዘህ ልትሄድ ነው? መዝናኛ። ኧረ እባክህ ተወው። ዝም በል። ደህና ነሽ አይደል? መጨረሻው ምን ይሁን? ዋናው እሳቸው ሀሳባቸውን መቀየራቸው። ብቻ እኔ የምፈራው ከልጅቷ ጋር ዳንሱን እንዳያቀልጠው ነው እንደለመደው ይሰው። ግን ቆይ እናትየው ሀሳቧን ቀይራ ልጅ መልሱ ልትል ወይ? እንደዛ የምትል ሰው አይደለችም። ልጅቷንም ቤታቸው ሲሄድ እኔ በደንብ ስለማጫወታት በጣም ትቀርበኛለች። ያው አሁን ከቤቷ ስትወጣ ጸባይ ካልቀየረች ማለት ነው እንጂ ዘመድ ናት። ብዙ አትጨነቅ ስለሱ። ሴት ልጅ እኮ ብልሃተኛ ነች የሚባለው እኮ ትክክል ነው። ወንዶች አታምኑም እንጂ እሱማ ልክ ነው። ያጋዣ ነገር እንዴት ሆነልህ? እስቲ እንግዲህ ዛሬ አሳውቃለሁ ብሎኛል። ግን አጠቃላይ ነው አብዛኞቹ የሚፈልጉት። ለማንኛውም የአያተ ነገር እስኪስተካከል ድረስ ያጋዣን ነገር ትንሽ እናዘግየው። እሺ ያው በነፃነት እንድንንቀሳቀስ ማለት ነው። እኔ እኮ እያስቸገርኩሽ እየመሰለኝ። አረ ችግር የለም። ሀሳብ አይገባም።
እኔ የምልሽ ሐሳቦቹን ከየት ነው የምታመቻቸው? ይሄ ደግሞ እኮ በጣም የሚገርም ሐሳብ እኮ ነው። ለማንኛውም ከአያቴ ጋር ስንበላ ሁሌ አንዳንድ ጉርሻ አለ። አንተ ግን ጉርሻ አትወድም እንዴ? ኧረ በእኛ እድሜ እንዴት እንደዚህ ይሆናል? ሌላ ነገር ነው የሚያስመስልብን። እሺ ይቅርታ በጣም። እኔ የምልሽ ግን እናትየው ደውላ በደንብ ማስመሰል እንደምትችል ነግራሻለች? ስለሱ ምንም ሐሳብ አይግባክ እንዴ። በጣም ይቅርበኝ ሰው እኮ ነች። አያቴ መጣ። የኔ ፍቅር እናትሽ ደውላ ነበር። እሺ አሁን ምግብ በልተን እናወራታለን ደውለን። እሺ አያቴ ተቀላቀለና ፈልጋለሁ ነው ማኔ። ሚስጥር እንደዚህ ውድ ሆነ ማለት ነው? እኔ ለጭፈራ ብቻ ነበር የምፈልገው። አሁን ምንም ጭቅጭቅ አልፈልግም። የእናቷን አድራሻ ንገረኝ። ቆይ ከኔ የተደበቀ ምን ሚስጥር እያወራችሁ ነው? ኧረ ግራ ገብቶኛል በእናትሽ። የልጅቷን እናት ከየትም ብለህ ፈልገህ አምጣ እኮ ነው እያለኛል። እንዴ ይሄንንማ ማድረግ አንችልም። እንደሚሻል ለማንኛውም የአያታ አመል ብቻ ሳይሆን ያንተን ቦርጭ መቀነስ አለበት። እሺ መጠጥ አትጠጣ። ምንድነው እንደዚህ ያበጠው ነው ወይስ ትጠጣለህ? እኔ ምን አውቄው በእናትሽ። ባጠፋው እኮ ደስ ይለኝ ነበረ፣ ግን ምን ላድርግ ግራ ገባኝ። እሱንም ለማጥፋት ቢሆን ከዚህ በኋላ ጧት ተነስተን ስፖርት መስራት አለብን። እሺ እንደዚህ ሆነማ ስምሽ ማነው? ሰብለወርቅ። የት ነው የምትማሪው? በአካዳሚ። በዚህ መንገድ አለ? የለም።
እዚህ መንገድ አለ እዚህ መንገድ አለ ኦ ገበዝ የእናትሽ ስም ማን ነው? ቲጂ። ስልክ ቁጥሯን ታውቂዋለሽ? አታውቂውም? ቤታችሁንስ አውቃለሁ አይደል? ትወስኛለሽ? ፕሮሚስ? ሽርኮነናል አይደል? ሽርኮነናል። ያቸው በእናትሽ የመጨረሻ ፍቅር በፍቅር ሆኖ አንቺ ደግሞ እንዴት ነው ያማረብሽ በእናትሽ ምንድነው ሰርግ ነው ወይስ ለቅሶ ነው የምትሄጂው ለቅሶ ማለት ይቅርታ ንግግር አልችልም ትንሽ ሶሪ ግን አያያዝሽ አለባበስሽ የምትመለሽ አትመስይም ባክ የሆነ ብር ተልኮ እሱ ላደርስ ልሄድ ነው። ከሄድክ ግን አብረን እንሂድ። እንደዛ እንኳን አልችልም። ከፈለግሽ ትንሽ ልሸኝሽ። ለምን ትሸኘኛለህ? መኪና አለኝ አይደል እንዴ? ከሄድን አብረን እንሂድ። ትንሽ ገፋ ላድርግሽ። በዛውም እኔም እለምዳለሁ። ምን ችግር አለ? ከሄድን አብረን እንሂድ። ካልሆነ ቶሎ ሂጅ ልምጣ። ደግሞ ማታ ስፖርት እንሰራለን። ጠፋለሁ። እሺ ጭሞርጭማ ዱብ ብለን እናጠፋታለን። አታስብ። እሺ ለማንኛውም ቶሎ አሳልፈኝ እስኪ እንዳታይ። እኔ የምልሽ ሪች የማኪና ያቴ ነገር ግን አልገረመሽ? ካንቺ ተነጥላ እሱ ጋር ማደባ በጣም ነው እየገረመኛል አይደል? በጣም ነው የሚገርመው። እሺ በጣም እሻው መጨረሻው ምንድነው የሚሆነው? ይሄ ሰውዬ ከጭፈራ ዓለም ውስጥ አስወጥተን እኮ የማይሆን ነገር ውስጥ ከተትን። ደግሞ የልጅ ፍቅር በጣም ከባድ ነው። እና ለምን አትወልድ? የማኪናት ደወለች። ልጄ መልሱ ልትለን ብቻ እንደው ሄሎ ቲጂ ዘበኛው እኮ አቅፋ ስታጫውታት እንደነበረ ተናገረ። ስለዚህ እናቷ ነች ማለት ነው የወሰደቻት። በቃ እራሷ ናት። ምን አይነት ክፉ ናት!
ምን እያላችሁ ነው? ይኸውልህ አያቴ ምን መሰለህ ማኪን እናቷ ሳትወስዳት አትቀርም። እርግጠኞች ናችሁ? ምን እረጋጋለሁ? እሺ ና ቁጭ በል። ምንድን ነው? ና ቁጭ በል። ተረጋጋና ና ቁጭ በል። እኔ እኮ መጀመሪያውንም ተናግሬያለሁ እኮ የሚሰማኝ ሰው አጥቼ ነው እንጂ ልጅቷ ስትመጣ የኔ ልጅ አይደለችም ብዬ ተናግሬያለሁ። ግን የሚሰማኝ አጣው ነኝ። ሴትዮዋ ድራማ እየሰራች ነው። ድራማ ላይ ነበረች፣ ተጫወተችብን እኮ ነው የምላችሁ እኮ። ይውላቲ እንደውም በጣም የማፈቅራት ልጅ አለች። ድርቅ ስላለችብኝ አንተ ታወራታለህ። እመነኛት፣ የምሬን ነው። በጨዋ ደንብ ነው የልጅ ልጅ አምጥቼ ማሳያት። ቤተክርስቲያን አካባቢ ምናምን አጠፋም ልጅቷ። ፎቶዋም አለኝ። በቃ ሰጠህና ታናግርልኛለህ። አትጨነቅብኝ እባክህ። ግድ የለም በል ንገረኝ። የተጨበጠ ነገር ነው? ማኪን የሚያስረሳኝ ይመስላል። ሪች ምን ሆና ነው ቻው ሳትለን ሄደችው? ንገረኝ። የተጨበጠ ነገር አለ ወይም ማኪን ያስረሳኛል ወይ? አያቴ ነገርኩህ። እሱን አታስብ፣ ችግር የለውም። የተጨበጠ ነገር ነው፣ አታስብ እኮ አልኩህ። አንተ ብቻ ሄዳ አናግርልኝ፣ አስከብራለሁ። አያቴ ምን ሆነሽ ነው? ያጠፋሁት ነገር አለ እንዴ? አንተና አያትህ ግን በጣም ድብቆች ናችሁ። ቆይ የምታፈቅራት ልጅ እንዳለች ለምን ደበከኝ እስካሁን? እኔም እኮ እንዳንቺ ዘዴ ፈጥሬ ነው። የልጅቷ ፎቶ ደግሞ የትምህርት ቤት ምርቃት ጊዜ የነበረ ፎቶ ነው። ኧረ እባክህ ቤተክርስቲያን አጠፋም እያልክ። ቆይ በአካል ታውቃታለህ? ኧረ ምንም ነገር የለም ሪች። ቆይ አያትህን አንተ ነህ ሄደህ የምታወራልኝ ስትለው አልነበረ? ይኸውልህ ሚኪ፣ እኔ ውሸት የሚባል ነገር አልወድም። አይ ሪች፣ ኧረ መኝም በእናትሽ፣ እኔ ምንም ነገር የለም። እንዴ አንቺ ምን ሆነሽ ነው? የምርህን? አዎ ምን እየሆንሽ ነው? ከንፈሬ ልስሚ ነው እንዴ? ነውረኛ ልጅ ነው እንዴ? እንዴ ግራ ተጋብቶ ግራ የሚያጋባኝ። የሚገርም እኮ ነው። ይኸውልህ በብዛት የምትገኘው የቅዳሴ ሰዓት ላይ ነው። እሺ የምትቀመጥበትን ቦታ አሳያለሁ። ጭማ የተባረከች ልጅ እኮ ነው። ቆራጥ ሆንልኝና ልጅቷን እጅ ያስገባል። ይዘራት ይገባው እቺ እስካቸው እኮ ጃንደው እኮ በቃ አሳያለሁ። አሁን ትመጣለህ።
ሲስቱ እንዴት ነሽ? አይገርምም? ልደውልልሽ እያሰብኩ ነው የደወልሽው። ምን ሆነሽ ነው የጠፋሽው አንቺ? አይገርምሽም? ይኸውልሽ አያቴን ሌላ ታሪክ ውስጥ ከተነው ዳንሱን ሁሉ እንዲያቆም ነው ያደረግነው። ምን እንደተፈጠረው ተአምር ነው የተፈጠረው እዚህ ቤት ውስጥ። እዚህ ጎረቤት አንድ በጣም ዘደኛ ጎረቤት አለች። ምንም መላ የሚባል ነገር ማታጣ የሆነች ሕፃን ልጅ ታመጣለሽና ሚኪ ወልዶ ነው ብላ እንካ። አያቴ ሆዬ ደግሞ የእውነት መስሎት እንቅ አርጎ አለቅም አላለም። ታዲያ አሁን በቃ እኛ አንዴ ሳቄ ይመጣል፣ አንዴ ግራ ይገባኛል። ይሄ ሰውዬ መጨረሻውን ሲያቅ ምንድነው የሚሆነው እያልኩ ብቻ ሰሞኑን የተፈጠረው ነገር ይኸው ቤት ውስጥ በጣም ነው የሚገርምሽ። በጣም በጣም ምን አልሽ? ሄላ አንተ ልጅ ቆይ ለምን ደሞ አትወኝ? ደሞ ለምንድነው ቴሌግራም ላይ ፕሮፋይል ያደረከኝ? አሁኑኑ አንሳው እሺ ፎቶዬን አሁኑኑ። እኔ ራይል በቀላሉ የምጥለኝ ሴት አይደለሁም። አያቴ ግን ይሄን ሁሉ ነገር አብረን አሳልፈን እየጠፋሽ ተብሎ አይፈለግም። ወይ ሞት ይርሳኝ የኔ ልጅ ሞት ይርሳኝ። የልጅቷ ጉዳይ እኮ አጣድፎኝ ነው። በዚህ ላይ ደግሞ ማኪን ነጠቁኝ። ምን ልሁን? ሚኪ አስከፍቶኝ እኮ ነው የቀረሁት እኔ ከቤት። ምን አባቱ ቆርጦት ነው የሚያስከፋሽ? ነይ ልጅ ነይ። ምን አባቱ ቆርጦት ምን አርገን ያስቀጀምካል? አረ ደፋር ነች አያቴ እቺ። የትም የለመደችውን ከንፈሪ ልሰመኝ አልተለጠፈችብኝም መሰለ። ደፋር ካንተ የባሰ የሰው ማንነት ሳያቅ የሰው ክብር የሚነካ ደፋር አለ? የማትረባሽ ደፋር ነች አያቴ እቺ። የትም የለመደችውን ከንፈሪ ልሰመኝ አልተለጠፈችብኝም መሰለ። ደፋር ሄሎ አክስቴ፣ እንዴት ነሽ ራሄል? ደህና ነኝ አክስቴ፣ እንዴት ነሽ አንቺ? ይኸውልሽ ልጅ አግብቶ የሚወስደኝ ባልሽው መሰረት አንድ ሰው ተገኝቶልሻል። እዛው አዲስ አበባ ነው ያለው። በቅርብ ነው የሄደው። ስለዚህ ያለውን ነገር አውርቼዋለሁ። ደግሞ እቤት ምሳ ጋብዡና በደንብ አውሩ። ሁኔታውን ፈጣን እንዲያደርግ በደንብ ተግባቡ። ያው እኔም አለው። እሺ እሺ አክስቴ፣ ችግር የለውም ጋብዘዋለሁ። ስልኩን አሁኑኑ ቴሌግራም ላይ ላኪልኝ። እሺ ለሱ ልኬለታለሁ። ራሱ ደውሎ ያወራሻል። እንደው ነገሩ ነው እንጂ ጥቅሙ እኮ የራሱ ነው። ቀላል ብር አይደለም የሚከፈለው። እሺ አክስቴ፣ እሺ በጣም ደስ ብሎኛል። እሺ በቃ አክስቴ። ግርማ ደግሞ ስልኳን ቢያለኝ እያለ ነበር፣ ደውይለት። እሺ ቻው። yes ተመስገን።
የኩዮችሽ ፍቅር ትንንሽ ልጆች የንስሐ አባታቸውን ስም ሲጠሩ የኔ ግን ያሳፍራል። ውርደት። አያቴ የንስሐ አባት ለመያዝ እኮ ያን ያህል እኮ አያስቸግርም። እውነትህን ነው? አዎ እውነቴን ነው። በየትኛውም ጊዜ የንስሐ አባት መያዝ ትችላለህ። ቁጥር ብቻ ዝም ብዬ እኮ ነው አያቴ ሆንኩት። እንዴ አያቴ የኔን ነገር ሳትጨርስ ነው እንዴ? ልጅቷ እስካሁን አልመጣችም ማለት? የልጅቷን ጉዳይ እዛው አንተው ጨርስ። እኔ ግን የነፍሴን ጉዳይ በደንብ ማስተካከል አለብኝ። ሰማለህ? እኔ እንደውም እዚህ ቤት መዋል አልፈልግም። ግን ያሳለፍኩት ጫጫታ፣ እርግጫ፣ ጉዲው፣ ዳንሱ ሙሉ እጅግ ነው የሚያናድደኝ። የግቢው ሰው መቼ ከብሬ ነበር። ይኸው ጋቢ ለብሼ ሲልክ እንዴት እንዳገኝ አየሁት። የኔ አባት አያቴ እንደዚህ ተለወጥክልኝ። እድሜ ከጤና ይስጥ። ደስ ነው ያለኝ በጣም አያቴ፣ ደስ ነው ያለኝ። ፈጣሪ ይመስገን። አሜን አሜን። እድሜ ከጤና ጋር ይስጥልኝ። አሜን አሜን። ልጄ እንዳትባክል። እሺ ስማ የልጅቷን እዛው እኔ ግን የነፍሴን በደንብ ማስተካከል ከአንቺ ጋር ሲሆን ይፈጥናል ጊዜ ኧረ በምን ላዝግ ከአንቺ ጋር ሲሆን ይፈጥናል ጊዜ ኧረ በምን ላዝግ ወሬ ጀምረን ሲሄድ እየጋለ ሰው ቤቱ ገብቶ መንገድ ጭራለ ድካም የማናቅ ሩቅ ተጉዘን ከመቼው ደረስ ደሞ እንላለን ደሞ አንተ እኮ በጣም ደፋር ነህ። በዚህ በኑሮ ውድነት አይደለም ያለቃ ግልምጫ ሌላ ነገር አይቻልም። አረ በጣም ደባሪ ነገር ነው በእናትህ። ያው ዶላሩ ካለማ እንዴት በሰንበት ምድር አጣርፍጥር ላይ በስንት ጊዜ የቴሌግራም ፕሮፋይልህን ሳይኗ። ቆይ አንተ ግን ልጅቷን ነው የምታውቃት? ይሄን እኮ ደውለህ ብትጠይቀኝ ነግሬህ ነበር። ነው አንተ ጋር ከይዛል ያማል እንዴ? አንተ ልጅቷ እኮ ጎረቤቴ ነች። እስቲ ቅዱስ ይሁት በለኝ። ቅዱስ ይሁት እንዴ? አጠገብ ላጠገብ ነን እና ሁለት አትሉልኝ። በሆነ አጋጣሚ ስራ ቦታ መታን የተዋወቅ። የሴስዋ ልክ ታውቃለህ። ጥሩ እየተግባባን ነበርኩ። በጨዋታ መሀል የሆነ ቃል ተናግሬ ልታመቻቸኝ ነው ብላ ወስዳ ድርግም አላረገችኝም። ማለት በጣም ጨዋ ነኝ እያለች ባልሆነ ማ ሪች በ10 ጣት ይፈርምላታል። አንድ ነገር ልንገርህ፣ ሪች ድንግል ናት። አንድ ነገር ሪች ድንግል ናት።
አንድ ነገር ርች ድንግል ምን ይሆንሽ ነው? ከንፈሬ ልስሚ ነው ነውረኛ። ካንተ የባሰ የሰው ማንነት ሳያቅ የሰው ክብር የሚነካ ደፋር አለ? የማትረባሽ አንተ የት? አይ እዚሁ ነኝ። እሺና ጨረስክ? ስማኝ፣ እንኳን ደስ አለሽ በለኝ። እንኳን ደስ አለሽ በለኝ። ምን ታገል? እንኳን ደስ አለሽ። እንኳን ደስ አለሽ። በጋብቻ ምክንያት ከሀገር ልወጣ ነው። ደስ አለሽ? በጣም ደስ እንዳለኝ ደስ አይልም አያቴ? እኔ የምልሽ ልጄ ከንፈር ላይ የደረሽው ወደሽው መስሎኝ። አያቴ ይሄ እኮ የውሸት ጋብቻ እኮ ነው፣ የእውነት አይደለም። ደግሞ የልጅህን ጥጋብ እያየኸው አይደለ እንዴ? ስለማያቀኝ ነው እንጂ ቢያቀኝማ ኖሮ ተጋድሎ ነበር የሚወስደኝ። አያቴ ምን ነው? ገርሞኝ ነው የኔ ወስ ሲስተካከል የልጅ ህይወት መዘበራረቁ ገርሞኝ ነው። ስለማያቀኝ እንጂ ቢያቀኝማ ኖሮ ተጋድሎ ነበር የሚወስደኝ። ማን ይጠላል እንደ ቀልድ ተበልቶ ምትያዊ ተፋል እኔስ የሚል ቁጭት ይሄን ወደዛ ተይው። ሳልረት አልቀሬም። ለእስካሁኑ በጣም ይቅርታ አድርግልኝ እሺ። ከዚህ በኋላ አይለመደኝ። እሱንም ለማጥፋት ቢሆን ከዚህ በኋላ ጠዋት ተነስተን ስፖርት መስራት አለብን እሺ። እንደዚህ ሆነማ እና ለምን አትወልድም? ከአንተ የባሰ የሰው ማንነት ሳያቅ የሰው ክብር የሚነካ ደፋር አለ? የማትረባሽ እንደ ቀልድ ተበልቶ ምትያዊ ተፋል እኔስ የሚል ቁጭት እየተሰማኝ ነው። ሳልረት አልቀሬም ውስጤን ሳዳምጥ። አሜሪካ እኮ ተረጋግተሽ የምታወሪባት ሀገር አይደለችም። ካለሽ እዚህ እኮ ምርጥ ነው። እኔ ግን ሄጄ ባያት በጣም ደስ ይለኛል። ያው እንደሄድሽ ቁጠሪው። ግን የእረፍት ጊዜ አሪፍ እንዲሆን ሽር ጉድ ማለትሽ እንዳትረሽ።
እንግዲህ በተቻለኝ አቅም እሞክራለሁ። ለምን ግን ከከተማ ወጣ አንልም? ከከተማ ማለቴ ምን እንሰራለን? እንዴ አንቺ ደግሞ ዘና ለማለት ነው። ዘና እንላለን። እስኪ ምረጪ፣ የት እንሂድ? አንተ ሰው ገላይን ለመቀራመት እያመቻቸኝ ነው እንዴ? ማለቴ ጋብቻው የገንዘብ መስሎኝ። ስትታይ ግን ከተማ ልጅ ትመስያለሽ። ግን ገና ጥሬ ነሽ እንዴ? ቅሌታም ነሽ። ቅሌታም ማለት ኤክስኪውዝ ሚ፣ እኔ ነው ቅሌታም? ቤቢ እከካም ውረጂ። አንቺ ስታኪ ትኖሪያለሽ። እኔ ጆ 1000 ሴቶች አሰልፍ ምረጥ ወንድ ላይ ውረጂ። አሁን ውረጂልኝ። ውረጂ። አሁን ውረጂልኝ። ውረጂ ትመስላለች። ልጄ ተነስ፣ ኧረ እባክህ ተነስ ልጄ። እህቴ አቤት። መጣ እንዴ? ቆየሁ ከመጣሁ። ምሳም እሰራልሃለሁ ብዬ ሳልሰራ በእናትህ። ኧረ ምንም ችግር የለም፣ ዳቦም ካለ እበላለሁ። የንስሐ አባትህን ጉዳይ እንዴት አደረግክ? የኔስ አልጋ ባልጋ ሆኗል ልጄ። የራሔል መሄዷ ቁርጥ ሆነ እንዴ? ያው ራሷ ስትነግርህ አልነበር? ይልቅ እሷ ጋር ሂድና የሚቀማመስ ነገር ካለ ቀምሰና። እሺ ካለም ይዤልህ እመጣለሁ። እሺ ኤክስኪውዝ ሚ፣ እኔ ነው ቅሌታም? ቤቢ እከካም ውረጂ። አንቺ ስታኪ ትኖሪያለሽ። እኔ ጆ 1000 ሴቶች አሰልፍ ምረጥ ወንድ ላይ ውረጂ። ምነው ልጄ ምን ሆነሽ ነው? አያቴ ይሄ እኮ የውሸት ጋብቻ እኮ ነው፣ የእውነት አይደለም። እንዴ አንቺ ደግሞ ዘና ለማለት ነው። ዘና እንላለን። እስኪ ምረጪ፣ የት እንሂድ? ስንት ባለጌ የሞላበት ዘመን ነው። የተከፈለው ሳያንስ በክብርሽ እንዲህ ይቀልዳል። አይዞሽ ልጄ፣ አይዞሽ። እሱ ፈጣሪ መላ አለው። እንዲህ አልቅሰሽ አትቀሪ። አይዞሽ በቃ እኔ ልግፋኝ። እንካስኪ ልጅን ጥራት ስትል ጥራት ነው። የራሴ ሄዳ አጠራትም ችግር አለ? ምንድን ተወራጭሽ? ምን ትወራጫለህ? ተው እባክህ። ምን ፈልገህ ነው? እስኪ ጥራት ራስ አጠራትም እንዴ አንተ? ምናችሁ ነው እንዴ? አረ ቆይቶ አያቴ እኔ ለዚህ በቃ ነው። እስኪ በእናትሽ በል። ምንድነው? አትወርቃት ግን አገኛለሁ። ሁለት ቦታ ለመከፋፈል ቆይ ግን በምን ተያያዛችሁ? እንዴ ልክ እንደ ሕፃን ልጅ ሂድና ራሔልን ጥራት አላለኝም?
በእኔ ምክንያት ነው። በጣም ይቅርታ ሚኪዬ። እሺ በጣም ይቅርታ። እና ቤተክርስቲያኑ መሄዱ ቀረ? እንደውም እናንተ እዚሁ ቀሩና ምግብ ስሩ። እኔ አቶ ውበትን ጠይቄ እመጣለሁ። ችግር የለም፣ ሰምታችኋል። እና ምግቡስ? ክብርና ሞገሱን ማን ይጠላል? እንደ ቀልድ ተበልቶ ውብዬ የእስካሁኑ አይበቃንም? ለእድሜያችን የሚመጥን ስራ ብንሰራ አይሻል? ምን ነው አልሰለቸህም? እኔስ ወደ ክብሬ ተመልሻለሁ። አንተ ወዳጅ እንዴት ትቀራለህ ብዬ ነው የመጣሁት። ውስጤን ሳዳምጠው ስንት ተካፍለን የበላንበት ዘመን መቼም አይረሳ አይደል? ክብርና ሞገሱን ማን ይጠላል? እንደ ቀልድ ተበልቶ መግቢያው ይጠፋል። እኔስ የሚል ቁጭት እየተሰማኝ ነው። ሳልረታ አልቀርም ውስጤን ሳዳምጠው። ይበቃል 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 ያለፈው ውስጤን ሳዳምጠው። ይበቃል 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 ያለፈው። አያቴ እዚህ ለመድረሱና ለመለወጡ ዋነኛ ምክንያቱ አንቺ ነሽ። በጣም ነው የማመሰግነው። ሲስተር ራሱ ባንቺ በጣም ደስተኛ ነች። አያት ለአንተ አያትም ቢሆን ለእኔ የሚሰጠኝ ፍቅር ደግሞ በጣም ልክ እንደ አያቴ ነው። ስለዚህ አንተ ደስ እንዳለ ሁሉ እኔም በጣም ደስ ብሎኛል። ግን ምን? ያቺ ሳላስባት ልስሜ ነበር ያልካት ነገር በጣም አናዳኛለች። ማለቴ አንተ እንዳሰብከው እንኳን ቢሆን ቃላቱ በጣም ያስጠላል፣ ደስ አይልም። አውቃለሁ። በጣም ይቅርታ አድርጊልኝ። እና ሌላ የምትለኝ ነገር የለም? አለ የለም አለ ማለት እንትን ስፖርቱን አንቀጥለው? እንቀጥለው አይመስለኝም። ለምን? ኧረ እኔ ቤት በር እየተንኳኳ ነው። የሆነውን ጥፋት እንለፈውና ፕሮሰስ ሲጀመር ፓስፖርት ሲጭኝ ማለት ለአክስቴ ከሀገር የመውጣት እቅዴን እንደተውኩት ነግሬያታለሁ። እሺ ምንድን ነው ሪቾ? ችግር አለ እንዴ? አይ ምንም ችግር የለውም፣ ችግር የለም። እሺ ሚኪ ስማኝ፣ አንተ ዮሐንስ ተብዬ ሚኪ ማለት ፍቅረኛዬ ነው። እሺ አሁን ግርግር ሳታስነሳ ቀጥ ብለህ ከዚህ ግቢ ውጣ። እስኪ ንገረኝ፣ ምን ነች? ፍቅረኛ ነች? እኔ ነገርኩ ካለ እንዴ አታምነኝም? አዎ ፍቅረኛዬ ነው።
እኔን ለምን ሳምሽ ልትለኝ ነው? ፍቅረኛሽ ነኝ እንዴ? እናስጨቀጭቀኝ አድርግ። ቆይ እስኪ የሆነ ነገር ልንገር። ወንድ ልጅ ቆይ እንዳፈቀረኝ በምን አውቃለሁ? አፍ አውጥቶ ከአንቺ ሌላ ሞቴ ነው ብሎ ካላለ በምን አውቃለሁ? ለሴት ልጅ ደግሞ ወጉ እሱ ነው። እንደዛ መናገር የለበትም ትላለህ? ማለት አለበት አይደል? አንተ እኮ ነው አንተ አይደል እንዴ? አያቴ መታል እንዴ? ምን ልጅ በጊዜ ተኛ ሀሳብ ትንሽ ራሴን አመንኩ። ራይልስ ብቻህን ትታ ሄደች። ሁለተኛ ስለሷ መስማት አልፈልግም። ይሄው ለሁለተኛ ጊዜ ስማ ሸጠች። ጭራሽ አግብቶ የሚወስዳት ልጅ ራሱ እኮ መጥቶ ነበር። ወይ ምን እያደረግሽ ነው ያለሽው? ልጄ በእንደዚህ አይነት መልኩ ተናዶ አይቼው አላውቅም። ቆይቴ ላስረዳህ። ምኑን ነው የምታስረጅኝ? ስማ ሸጠችኝ እያለሽ እኮ ነው። እኔ አልሸጥኩትም። ገዢ መሆኑን ያልነገረኝ ግን ራሱ ነው። የኔ ልጅ ነይ ነይ። ማን ይጠላል እንደ ቀልድ ተበልቶ ምትያዊ ተፋል። የት ሄደ ነው? ከራይል ጋር ነው አይደል የወጣው? በዚህ እኮ ስታወሩ ሰምቻችኋለሁ። መጠቀሚያ ነው ያደረገች። እኔማ ፍቅር የያዛት መስሎኝ ነበር። እና ፍቅር አለብሽ ወይ ብለህ ጠየቃት? እሷማ የማይመስል ምክንያት ነው የሰጠች። ይበቃል 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 ያለፈው ውስጤን ሳድዳምጠው ይበቃል 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 ያለፈው ውስጤን ሳድዳምጠው አንዴ ላውራሽ። ካንተ ጋር ምንም አይነት ንግግር የለኝም። ቀጥ ብለህ ከዚህ ግቢ ውጣ። አሁን ትወጣለህ አትወጣ? ቀጥል። ሁሉም ሴት ይላከው ሞት አይፈራ። ሞት ገዢ መሆኑን ያልነገረኝ ራሱ። ቆይ እንዳፈቀረኝ በምን አውቃለሁ? አፍ አውጥቶ ከአንቺ ሌላ ሞቴ ነው ብሎ ካላለ በምን አውቃለሁ? ፍቅረኛ ነች?
እኔ ነገርኩህ ካለ እንዴ አታምነኝም? አዎ ፍቅረኛዬ ነው ማለት አለበት አይደል? እኔም እንዳንቺ ተሳስቼ ልስምሽ እፈልጋለሁ። ያዋክን እንዴ የምትሳሳት? ሌላ የምትነግረኝ ነገር ከሌለ ወደ ቤት ልሂድ። እንድናወራ ስፖርት እንድንሰራ እንደ በፊቱ እንድንሆን እፈልጋለሁ። የሚመቸኝ ከሆነ ችግር የለውም። ሪች አልገባሽም እኮ ምን ንገረኛ። ይኸውልሽ ሪች፣ እኔ ፍቅርን አላውቅም። ስሜቴን ስታዘበው ግን ፍቅር ይመስለኛል እኮ። ምን ወድጄሻለሁ። ምነው ዝም አልሽ? ቅድም ያፈቀርኩ እኔ ነኝ። የሴት ወጌን ሳመቻችን ትንሽ ያደከምኩ። እና ታገባኛለህ? ምን ጠብቃለህ? አንተ ራስህ ታገቢኛለሽ ወይ ብለህ ጠይቃት። የወንዶ ጉርሱ ነው። ታገቢኛለሽ? ክብርና ሞገሱን ማን ይጠላል? እንደ ቀልድ ተበልቶ ምርጫው ይጠፋል። እኔስ የሚል ቁጭት እየተሰማኝ ነው። ሳልረታ አልቀርም ውስጤን ሳዳምጠው። ይበቃል 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 ያለፈው ውስጤን